በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም ኤርትራውያን በመላው ዓለም ያላችሁ ምዕመናንና ምዕመናት እንደየሰዓት አቆጣጠራችሁ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አረፈዳችሁ። ወጥቶ ለመግባት ተኝቶም ለመነሳት እግዚአብሔር እድሜና ጤና ሲሰጥ ነውና ከዚህ ያደረሰን አምላካችን ክብር ምስጋና ይግባው። የምንገኘው ደግሞ የካ አባዶ G7 መብረቁ ቅዱስ ሚካኤል ነው። ይህ ሚዲያ የመብረቁ ሚካኤል ሚዲያ ነውና ሁላችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከልብ እንጠይቃለን። እንዲሁም ለሌላው ይህ መርሃ ግብር ይደርስ ዘንድ ላይክ ሼር በማድረግ እንድታዳርሱ እንጠይቃችኋለን። ምክንያቱም በመብረቁ ሚካኤል ቀጣይ የሚከናወኑ የወንጌል አገልግሎት የምስክርነትና የልማት ስራዎች ወደ እናንተ ስለሚቀርቡ ይህንን እያያችሁ እግዚአብሔርን እንድታመሰግኑ ቤተሰብ እንድትሆኑ በድጋሚ እናሳስባለን። በግራዬም በቀኝም ሁለት መምህራን አሉና እነሱ በቅድሚያ ስማቸውን ካስተዋወቁ በኋላ የዕለቱን መርሃ ግብር ጥያቄና መልስ የምንጀምር ይሆናል። ከኛ እንዳትርቁ፣ ከኛ እንዳትለዩ እስከ መጨረሻው ድረስ ይህንን መርሃ ግብር እንድትከታተሉ እናሳስባለን። መምህራኖች እንኳን ደህና መጣችሁ። በቅድሚያ እስኪ ለአድማጭ ተመልካቾቻችን ስማችሁን አስተዋውቁና ወደ ቀጣዩ መርሃ ግብር የምናልፍ ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መምህር ቀሲስ ሸዋበር ፍስሐ እባላለሁ። የካ አባዶ G7 መብረቁ ቅዱስ ሚካኤል ሰባኪ ወንጌል። መልካም። መምህር ሄኖክ በሪሆን እባላለሁ። የመብረቁ ቅዱስ ሚካኤል ስብከተ ወንጌል ክፍል። በጣም ጥሩ። እንግዲህ መምህራኖቻችን ስማቸውን አስተዋውቀውናል። ስለመጣችሁ እናመሰግናለን። ምክንያቱም ቤተክርስቲያን ሁለመናዋ ወርቅ ነው፣ ስንዱም እመቤት ናት። ቤተክርስቲያን የምታመልከው አምልኮ የምታቀርበው ስብሐተ እግዚአብሔር መጽሐፍ ቅዱሳዊ ነውና ነገ እንግዲህ የምናከብረው በዓላችን ደብረ ዘይት ነው። ደብረ ዘይት ደግሞ የኩል ጾም ነው። ሁሉም በህመም ያለና በሞት ውስጥ ያለ ካልሆነ በቀር ሁሉም ወደ ቤተክርስቲያን ይመጣል። ቤተክርስቲያን መጥቶ የሚያከብረው የደብረ ዘይት ዕለት መጀመሪያ ደብረ ዘይት ማለት ምን ማለት ነው? እንዴት ደብረ ዘይትስ ተባለ የሚለውን እስኪ መምህር ሄኖክ ቢያብራሩልን። እሺ፣ አመሰግናለሁ ስለተፈቀደልኝ። ደብረ ዘይት ማለት ትርጉሙ የወይራ መብቀያ፣ በወይራ ደን የተሸፈነ ማለት ነው። ደብር ማለት ተራራ ነው። ዘይት ማለት ደግሞ ወይራ ነው። በወይራ ዛፍ የተሸፈነ ወይንም በወይራ ዛፍ የተከበበ ማለት ነው ደብረ ዘይት ማለት ትርጉሙ ማለት ነው። በጣም ጥሩ። እንግዲህ ወይራ ረዝም ዕድሜ አለው፣ እንዲሁም ደግሞ ተራራ ከፍታ ነው። ይህንን ቤተክርስቲያን ደግሞ በከፍታ ቦታ በደብረ ዘይት ትመሰላለች። ሁሉም የእግዚአብሔር ልጆች የሆኑ ሁሉ በክብር ከፍ ከፍ ያሉ እንዲሆኑ ደብረ ዘይትን በዚህ መልኩ ስለገለጹልን እናመሰግናለን። ስለዚህ መምህራችን ደግሞ መጀመሪያ ደብረ ዘይትን ለምን መረጠው? ጌታችን ኢየሱስ ክርስቶስ ሐዋርያትን እንዳስተማረ ይነገራል እና እንደገና ደግሞ ያስተማረበት ዋና ፍሬ ሐሳቡ አድማጭ ተመልካቾቻችን ይረዱ ዘንድ እንዴት መረጠው፣ የደብረ ዘይት መመረጥ ስለኛ ያለው ትርጉም፣ እንደገናም ደግሞ በደብረ ዘይት ያስተማረው ትምህርት፣ ከዚያ ትምህርቱ ለኛ ደግሞ ያለው ጥቅም ምን ይመስላል? እስኪ ያብራሩልን። በቅድሚያ እግዚአብሔር አምላክ ለዚህ ሰዓትና ለዚህ ችለ ስላደረሰን አምላከ ቅዱሳን አምላካችን ስሙ የተመሰገነ ይሁን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ በዓለ ደብረ ዘይት በሰላምና በጤና አደረሰን አደረሳችሁ። እንግዲህ ታላቅ በዓል ነው። ቤተክርስቲያናችን አስተምህሮ 5ኛው ሳምንት ደብረ ዘይት እንግዲህ ተብሎ እንደሚጠራ ሁላችንም እናውቃለን። እንግዲህ በዚህ በደብረ ዘይት ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ምን እንዳደረገና በዚህ በደብረ ዘይት ተራራ ላይ ደግሞ ምን ክንዋኖች ተከናውናል የሚለውን ስንመለከት እንግዲህ መጽሐፍ ቅዱሳችን በዚህ በማቴዎስ ወንጌል
ምዕራፍ 24 ከቁጥር 1 እስከ 36 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ያደረጋቸውን ድንቅ ገቢረ ተአምራትና 3 የደብረ ዘይት ትምህርቶችን በ3 ክፍል ከፍለን ማየት እንችላለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ያስተማራቸው ትምህርቶች አንደኛ ምልክት ነው። ምንድነው የሚለን? በዛን ዘመን እንዲህ ይሆናል፣ በፍጻሜው ዘመን እንዲህ ይሆናል የሚሉትን ድርጊቶች ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ያስተማረበት ነው። ሁለተኛው ደግሞ ትእዛዝ ነው። ትእዛዝ እናገኝበታለን በዚህ በደብረ ዘይት ተራራ ላይ። ምንድነው ትእዛዙ? በዚያን ዘመን ከጥፋት እንድን ዘንድ የተሰጠን አምላካዊ ትእዛዝ የምናገኝበት ነው። እስከ መጨረሻ ድረስ የሚጸና እርሱ ይድናል የሚለውን ትእዛዝ እግዚአብሔር የምናውቅበት ነው። ሌላው ሶስተኛ ደግሞ ማስጠንቀቂያዎችን ጭምር ያለበት ነው። ደብረ ዘይትን ስናስብ በደብረ ዘይት ተራራ ላይ ክርስቶስ ያስተማራቸውን ትምህርት ምንድነው የሚለው? በዚያን በፍጻሜው ዘመን እንዲህ ትሆናላችሁ፣ የተገኛችሁ ወየውላችሁ እያለ ክርስቶስ አምላካችን ያስተማረው ለዚህ ነው። ሌላው ደብረ ዘይትን ለምን መረጠ እንል ከሆነ ደብረ ዘይት ተራራ ዳግም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ለፍርድ የሚመጣበት ስለሆነ በዚያን ደብረ ዘይትን ተራራ መርጧል ማለት ነው። ሌላ በደብረ ዘይት ተራራ ጌታችን መድኃኒታችን ኢየሱስ ክርስቶስ በማኅበረ ሥጋዌው በሚመላለስበት ጊዜ ብዙ ጊዜ የሚያድርበት የሚያስተምርበት ውሎ የሚያርፍበት ስፍራ እንደሆነ በዚህ በሉቃስ ወንጌል ምዕራፍ 21 ቁጥር 37 ላይ የሉቃስ ወንጌል ምዕራፍ 22 ቁጥር 39 ላይ እናገኛለን። አንድም ደብረ ዘይት ተራራ ጌታችን መድኃኒታችን ኢየሱስ ክርስቶስ ደብረ ዘይት ተራራ በስተርግብግብ ላይ በምትገኘው ለምለም ስፍራ በጌቴሰማኒ ይጸልይ በአትክልቱ ቦታ ይጸልይ እንደነበረ በዚህችም በአትክልቱ ቦታ ደግሞ የእናታችን የእመቤታችን የድንግል ማርያም ተቀበረችበትም ስፍራ መሆኑን እናውቃለን። ደብረ ዘይትን ስናስብ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዳግም ምጽአቱ ያስተማረበት፣ ስለ መምጣቱ የተነገረበት፣ የዓለም መጥፋት ምልክቱስ ሐዋርያት ጥያቄ የጠየቁበት ታላቅ በዓል ነውና በዚህን ዕለት እነዚህ ምስጢራት ሁሉ የተፈጸሙበት ዕለት ነው። መምህራችን ቃለ ሕይወት ያሰማልን። እጅግ ድንቅ ማብራሪያ ነው። ተመልካቾቻችን አብራችሁን እስከ ፍጻሜ ትዘልቁ ዘንድ እናሳስባለን። እውነት ነው፣ በተገለጸልን ወንጌል ይሄ የጥፋት ዘመን የሚልና የጥፋት ምልክቶች በሚገባ ተገልጠዋል። አሁን ያለንበት ዘመን የጥፋት ዘመን ነው ወይስ የምቾት ዘመን ነው? መዳናችንስ በጥፋት ዘመን ላይ ማምለጫችን ምን ይመስላል የሚለውን እስኪ ስለ ጥፋት ሁኔታ አሁን የጦርነት ነጋሪት የሚጎሰምበት ነው። መንግስት በመንግስት ላይ የተነሳበት ነው። ይልቁንም የሰውን ሕይወት እና የሰውን ቤት የሰውን ንብረት አውዳሚ መሳሪያዎች የተፈበረኩበት ዕለት ነው። ማንኛውም ሰው በምድር ሲኖር የሕይወት ዋስትና የምንለው በምድር የሚጨበጥና የሚያዝ ይህ አለኝ ይሄ እኔ ነው የምንልበት አይደለም። የሰው ልጆች ተስፋው ተሟጧል እና እስኪ ተስፋችን እንዲለመልምና ከጥፋት ዘመን ከመከራው እንድናመልጥ ኢየሱስ ክርስቶስ ከመከረን አንጻር መምህር ሄኖክ ምን ይላሉ? እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው ሕጉንና ትእዛዙን ጠብቀን በአባቶቻችን በአበው ካህናት እየተመከርን እግዚአብሔር የሚመጣበትን ቀን መጠበቅ ነው። መቼ ይመጣል ሲባል እንግዲህ መቼ እንደሚመጣ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ለደቀ መዛሙርቶቹ ጊዜው መቼ እንደሆነ አታውቁትም ብሎ ተናግሯልና ሁላችንም ከአባቶቻችን ጋር በመመካከር ከአባቶቻችን ጋር በመወያየት በስጋው ደሙ ጸንተን ስጋውንና ደሙን እየተቀበልን በንስሐ ሕይወት እየተመላለስን ከአባቶቻችን ጋር መቅረብ ነው፣ መነጋገር ነው። እውነት ነው፣ ጊዜው አይታወቅም። የሰው ልጅ የተወለደበትን እንጂ የሚሞትበትን ቀን አያውቅም ይባላል። የክርስቶስ ምጽአትም ደግሞ እንዲሁ ነው። ሞት ሌባ ነው። ሞት ነጣቂ ነው። ሌት ይመጣ ቀን ይመጣ አይታወቅም። በአሁኑ ሰዓት ደግሞ ሞት መጣወልህ እያለ እያስፈራራ እየተናገረ የመጣበት ሁኔታ አለ እና እንዴት ነው ኢየሱስ ክርስቶስ ያስተማረን? ድንገት መጥቶ እንደሚወስደን ሰዓቷንና ጊዜዋን እንደማናውቃት ነው። አሁን ግን ነገ እገልሃለሁ፣ ከነገ ወዲያ ትሞታለህ፣ አጠፋሃለሁ የሚል የጦርነት ነጋሪት ጉሰማ እያየን እየሰማን ያለ ነው። ዓለም ተጨንቃለች እና
አሁን ሞት በግልጽ የመጣበት ይመስላል። ይህ ከምን አንጻር መጣ? እስኪ መምህሮች። እሺ ክቡር አባታችን ክብር ይስጥልን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 24 ላይ እንደገለጠው አንዱ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ እንደሚነሳ ፍቅር እንደሚቀዘቅዝ ብዙ ምልክቶችን ያየንበት የተገለጠበት የታዘዘበት ነው። እንግዲህ ይህ ዛሬ በዓለማችን የምናየው የፍቅር መቀዝቀዝ፣ በዓለማችን የምናየው የእርስ በርስ ጦርነት፣ በዓለማችን የምናየው ሕዝብ በሕዝብ ላይ መነሳት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቅዱስ ወንጌል ነው። እንግዲህ ይህ ሊሆን ግድ ነው ብሎ በዚህ በማቴዎስ ወንጌል ምዕራፍ 24 ላይ የምናገኘው ቃል አለ። እንግዲህ ይህ ማለቱ እንግዲህ በኃጢአት ምድር ስለረከሰች በፈተና መታጠብ ስላለባት ይህ የሚደርሰው ረሃብ የተባለው ደግሞ እንግዲህ ስጋ መጥፋት ብቻ ሳይሆን የቃለ እግዚአብሔር ረሃብ አለ፣ የጸጋ እግዚአብሔር ረሃብ አለ። ስለዚህ ይህንን ሊቃውንት ቤተክርስቲያን አባቶቻችን ያመሳጥሩልናል። ስለዚህ ይህንን እንደሆነ ነው እንግዲህ ዛሬ የምናየው በዓለማችን የጦርነት ወሬና የኢኮኖሚው ቀውስ እንግዲህ ልባችንን ቢያሸብረው ይህ ሊመጣበት የቻለው ትልቁ ምክንያት ደግሞ ፍቅር ከመቀዝቀዝ፣ ወንድማማችነት ለወንድማማችነት፣ እህትማማችነት ለእህትማማችነት፣ ወገን ለወገኑ ፍቅር ባለመኖሩ ምክንያት ሰው በሃይማኖቱ በእምነቱ ያለመጽናቱ ምልክት አካሄዱን ከእግዚአብሔር ጋር ስላላደረገ ዛሬ በዓለማችን የምናየው ይህ የጦርነቱ ወሬና የኢኮኖሚ ቀውስ እንዲሁም ደግሞ በሃይማኖታችን በእምነታችን ያለው ሁሉ ፈተና በእንደዚህ ያለው ነው። ስለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ መከራ መሰናክል እንደሚመጣ በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገድሏቸዋል፣ ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ በማለት ክርስቶስ ትልቅ ሚስጥር ነው የገለጠልን ማለት ነው። ስለዚህ በዚህ ዘመን መሰናክል የሚበዛበት፣ ወጥመድ የሚበዛበት፣ ጦርነት የሚበዛበት ከዚህም በላይ ሊሆን ግድ ነው ብሎ ክርስቶስ እንደተናገረው ይህ ሊሆን ግድ ነውና ቢሆንም ቅሉ ግን እኔና እናንተ ደግሞ በሃይማኖት ያለን ሁላችንም ደግሞ ፍቅርን ገንዘብ በማድረግ በወንድማማችነት መዋደድ፣ በእርስ በርስ በመቀራረብ በእምነት እስከ መጨረሻው የሚጸና እርሱ ይድናል እንዳለ እስከ መጨረሻ በእምነት በሃይማኖት በበጎ ምግባር በመጽናት ከእንደዚህ ያለ መቅሰፍትና ከእንደዚህ ያለ ጥፋት መዳን እንችላለን የሚለውን ነገር ማመልከት ይቻላል። እጅግ በጣም ጥሩ። እንግዲህ አድማጭ ተመልካቾቻችን ፍቅር ቀዝቅዞ ጥላቻ በመንገሱ ምክንያት ለልማትና ለሰላም ለፍቅር የሚወጣው ገንዘብ በጣም ጥቂት ነው። ሀገርን ለማጥፋት ሰውን ለማጥፋት ሀገርን ለማውደም ግን የሚወጣው ወጪ በጣም ብዙ ነው። እንግዲህ የጥፋት ልጅ የነገሰበት ዘመን ላይ በመድረሳችን ከመከራው እንድናመልጥ ነው ይህ መርሃ ግብር እንግዲህ እየተዘጋጀ ከመጽሐፍ ቅዱስ አንጻር ከእግዚአብሔር ቃል አንጻር ቅዱሳን የሄዱበት ቅዱሳን የተራመዱበት መንገድ ይህንን የመከራ ዘመን ሳያዩ በእግዚአብሔር ጸጋ ተጎብኝተው ክብር አግኝተው በሰማይ ይህ ጦርነት በማያሰጋው በእግዚአብሔር መንግስት ለዘላለም እንደ ፀሐይ አብርተው በሚኖሩበት ሀገር እንድንኖር ነው እንግዲህ መልእክቱ ወደ እናንተ የሚተላለፈው። ይህንንም ደግሞ ለዘላለም ከሱ ጋር ያኖረን ስለ ነገረ ምጽአት አስተምሮናል እና እንደው ነገረ ምጽአት ማለት ከቅኔ ቤት አንጻር ከምስጢር አንጻር ክርስቶስስ የሚመጣው መጥቶስ ለኛ ያለው ጥቅም የስምንተኛው ሺህ መጨረሻ ላይ ነን ያለ ነው። ምን ማለት ነው? በሰዎች ያለው ጥቅም እና ነገረ ምጽአት እንዴት ይገለጣል? መልካም እንግዲህ ነገረ ምጽአቱን ስናስብ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ላይ እንደተናገረው ራሱ በዚህ መጥቶ ለሁላችንም እንግዲህ እንደሚያስፈልገን እንደሰራን መጠን የሚያስረክብበት ኃጥአንን በግራ ጻድቃንን በቀኝ የሚያደርግበት እንዲሁም ደግሞ ቅዱስ ዳዊት እንደተናገረው እግዚአብሔር እሴ መጽእ ጋደው አምላክን ይያርም እሳት ይነድ ቅድሚያው ፍጻሜ ማለት በአጠቃላዩ የኛ ህልፈተ ስጋ ነው። እኛ ስንሞት ወይንም እኛ በስጋ ስንለይ የዚያን ጊዜ የሰው ልጅ ምጽአቱ መቼ ነው ቢባል ሲለይ ነው፣ ረፍቱ ነውና ሁላችንም ከማረፋችን በፊት ግን ምን ማድረግ አለብን? በንስሐ ሕይወት እየተመላለስን ስጋውንና ደሙን መቀበል አለብን። እጅግ በጣም ጥሩ መምህራችን። እንግዲህ ነገረ ምጽአት ማለት የሰው ልጅ የሚሞተው የማይሞት እንዲሆን
የሚበሰብሰው የማይበሰብስ እንዲሆን፣ የሚያልፈው ዘላለማዊ እንዲሆን፣ በእግዚአብሔር ፊት በቀኙ በክብር እንዲቆም፣ ከፀሐይ 7 እጅ አብርቶ ለዘላለም በደስታ እንዲኖር ክርስቶስ ለእኛ ሲል ዋጋ ከፍሎ የከፈተልንን የእግዚአብሔር መንግስት እንድንወርስ ነው። ምክንያቱም ከእርሱ ጋር መኖር እጅግ መታደል ነው። ከእርሱ ጋር መኖር እጅግ መመረጥ ነው እና እኛንም ስለመረጠን ነው ክርስቲያኖች ያደረገን። ስለዚህ በእምነት መጽናት፣ ለዛውም ደግሞ ክርስቶስ ለእኛ ሲል የሰጠውን ስጋውን ደሙን መቀበል ለክርስቲያኖች የተሰጠ በጎ እድል ነው። እንግዲህ የዕለቱንም ምስባክ ዳዊት መዝሙረ ዳዊት እግዚአብሔር ሠጋደ ይመጽእ የሚለውን መምህራችን አንስተዋል። የዕለቱንም ወንጌል የሚነበበውን ማቴዎስ 24ን ያው መምህራችን አንስተዋል። ስለዚህ በዚያ ዕለት ከሌሊቱ ሰዓታት ጀምሮ ከሌሊቱ ማህሌት ጀምሮ እስከ ቅዳሴውና እቱ በሰላም ተብሎ እስከሚጠናቀቅ ድረስ የምናመልከው ማንን ነው? ደብረ ዘይትን ስናስብ የምናስበው ጌታችንን መድኃኒታችንን የኢየሱስ ክርስቶስ መምጣት፣ ከመምጣቱም በፊት ደግሞ የሚከናወኑትን ድርጊቶች ነው የምናመልከው። ከሌሊቱ ከሰብሐተ ነግህ አንስቶ እስከ እትው በሰላም ድረስ ተብሎ የምናመልከው አንድ እግዚአብሔርን ብቻ ነው። እንደ ሃይማኖታችን አስተምሮ የምናመልከው እግዚአብሔርን ነው። ሰው ሆኖ ደግሞ ወደዚህ ምድር የተገለጠው ከሶስቱ አካል አንዱ ወልድ ኢየሱስ ክርስቶስ፣ ከሶስቱ ቅዱስ አንዱ ቅዱስ ወልድ ኢየሱስ ክርስቶስ ወደዚህ ምድር መጥቶ የሰው ልጅን ለማዳን ስጋ ፍጹም አምላክ ሰው አምላክ ሆኖ የሚለውን ትርጉም የተረጎመልን ገለጠልን ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ደብረ ዘይት ብለን ስናስብ የምናመልከው እግዚአብሔርን የምናመሰግነው እግዚአብሔርን መሆኑን የምንረዳበት ነው። ስለዚህ ከሰብሐተ ነግህ ከሌሊቱ አንስቶ እስከ ጠዋቱ ቅዳሴ፣ ከቅዳሴው በኋላ የሚሰበከው ወንጌል የሚገለጠው ወንጌል ማን ነው? እግዚአብሔርን የምናመልክበት ጌታችን ኢየሱስ ክርስቶስን መሆኑን መጻሕፍት ይመሰክሩልናል። በጣም ጥሩ። እንግዲህ መርጌቶቹ ሲጀምሩ እግዚኦ ጽዮነ ኮንከነ ብለው አቤቱ አንተ መጠጊያችን ነህ፣ ተስፋችን ነህ፣ አለኝታችን ነህ ብለው ይጀምራሉ። ሰዓታትም ሲጀመር አብ ወልድ ወመንፈስ ቅዱስ ተብሎ ነው የሚጀመረው። ጅማሬም ፍጻሜም አምላካችን እግዚአብሔር ነው። ቅዳሴውም ሲጀመር አሐዱ አብ ቅዱስ ነው። መጨረሻም ላይ ደግሞ ቅዳሴው ሊያልቅ ሲል እግዚኦ መሐረነ ክርስቶስ ብላ የምትጨርስ ክርስቶስ መሰረቷ፣ አካሏ፣ ጉልላቷ የሆነላት ስንዱ ቤተክርስቲያን ናት። ግን እንዳለመታደል ሆኖ ጠላት ያው ይቀባል ጠላሸት ይባላል እና ቤተክርስቲያን የማትለውን እንደምትል የምትለውን ደግሞ እንደማትል አድርገው ያልሆነ ስዕል ያልሆነ ኢሜጅ የሚሰጧት ብዙዎች ናቸውና ይህን ከምን አንጻር ይመስሎታል? እስኪ መልካም እንግዲህ ስለ ቤተክርስቲያን ሲነገር ብዙ ጊዜ ያው በዚህ በዘመናችን ከቤተክርስቲያን የወጡ መናፍቃን እንደሚናገሩት እነሱ ሲናገሩ ምንድነው እነሱ የሚመቻቸው ነው። ለቤተክርስቲያን የሚመቻትን ነገር አይናገሩም። ምክንያቱም እነሱ የሚፈልጉት ለምሳሌ አይሁድን ስናይ መጻጉዕን ስናነሳ አልጋህን ተሸክመ ሂድ ያለህ ማን ነው ያሉት። ያዳነህ ማን ነው አላሉትም። አልጋህን ተሸክመ ሂድ ያለህ ማን ነው? ለምን ያዳነህ የሚለውን አይፈልጉትም። ስለዚህ በዚህ በዘመናችን ያሉ አይሁዶች ስላሉ የሚመቻቸውን እንጂ ለቤተክርስቲያን የሚመቻትን ነገር አይናገሩም። ለዛ ነው። በጣም ጥሩ። ችግሩም ምስጢር ነው። እውነት ነው። ያዳነህ ሲባል ቤተክርስቲያን ጤና ሚኒስቴር በሌለበት ያዳነች ናት። ቤተክርስቲያን ትምህርት ሚኒስቴር በሌለበት ያስተማረች የእውቀት ምንጭ ናት። የሀገር ባለውለታ ነው እና እነዚህ አካላት ይሄን ሲሉ እንደው የእናት ጡት መንከስ ያክል ይሰማኛል እንደኔ እና ብዙዎቹም ምዕመናን ለምንድን ነው መልስ የማይሰጠው? የቤተክርስቲያን አባቶች ዝም ብለዋል ብለው ያስባሉ። እንግዲህ ሰው ከእብድ ጋር አያብድምና መልስ ከመስጠት አንጻር ምዕመናን እንዲረዱ ከማድረግ አንጻር በመብረቁ ሚካኤል ወደፊት ምን ታስቧል?
መልካም እንግዲህ ብዙዎች እንግዲህ የቤተክርስቲያንን አስተምህሮ ወደ ሌላ በመውሰድ የቤተክርስቲያንን ትምህርቷን ወደ ሌላ በመተርጎም የሚያስተምሩ ብዙዎች አሉ። ይሄ ደግሞ መጽሐፍም ክርስቶስም በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 5 ላይ ብዙዎች በስሜ ይመጣሉ ብሎ እኔ ክርስቶስ ነኝ እያሉ በስሙ እንደሚመጡ ብዙዎችን እንደሚያስቱ እኔ ክርስቶስ ነኝ እያሉ የሚመጡ ብዙዎች እንዳሉ ገልጾልናል፣ አስተምሮናል ማለት ነው። እንግዲህ በዚህ በአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ መናፍስትን ሁሉ አትመኑ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና ብሎ እንዲሁም ደግሞ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ ሰይጣን ራሱ የብርሃን መልአክ እስኪመስል ድረስ ራሱን ይለውጣልና ይላል። ስለዚህ ብዙዎች በዚህ ዘመን ርቲት የሆነችውን ሃይማኖታችንን ኦርቶዶክሳዊ ሃይማኖታችን አስተምህሮ በማሳሳት ብዙዎች እኔ ክርስቶስ ነኝ እያሉ ሐሰተኛ ነቢያት እንደሚነሱ ብዙዎች በስሙ እንደሚመጡ ክርስቶስ የሚያስተማረው ወንጌል ነው። እንግዲህ በቤተ ክርስቲያን ስም በመጽሐፍ ስም እየነገዱ ከእውነተኛይቱ ኦርቶዶክስ ተዋሕዶ እምነት የሚያወጡ የሚያሳስቱ ብዙዎች አሉ። እንግዲህ ትልቁ የኛም የመብረቁ ቅዱስ ሚካኤል መርሃ ግብራችን ወይም ደግሞ አስተምህሮታችን ብዙሃኖቹ የተሳሳሱትን በመመለስ እንዲሁም ደግሞ ወደ እምነት እንዲመጡ ርቲት የሆነችውን ሃይማኖታችንን በመግለጥ በማስተማር እንግዲህ ቤተክርስቲያናችን የዘውትር የስብከት አገልግሎት አላት። እንደዚሁም ደግሞ በቤተ ሳይል በጸበል መጠመቂያ ስፍራ የትምህርት አገልግሎት አላት። ስለዚህ የትኛውንም ምእመን ከእምነትም የወጣውንም በእምነትም ያለውንም ለማጽናት እንግዲህ ደብሩ ራሱን የቻለ የወንጌል አገልግሎት ስላለ በዛን በወንጌል በማቀፍ ትክክለኛውን አስተምህሮ ትክክለኛውን ትምህርት ለመስጠት እንግዲህ ዝግጅት ላይ ያለ ነው። ማንም ኦርቶዶክሳዊ ይህንን ቪዲዮ የሚያይ ሁሉ ይህ መልእክት የደረሳችሁ ሁሉ ወደ መብረቁ ቅዱስ ሚካኤል መጣችሁ ማንኛውንም ጥያቄ ያላቸውን በመመለስ ወደ ርቲት ሃይማኖት ቤተክርስቲያን በማምጣት አገልግሎት ለመስጠት ሁላችንም በዝግጅት ላይ ያለ ነው ማለት ነው። እጅግ በጣም ጥሩ። እንግዲህ የመብረቁ ሚካኤል ሚዲያ ተከታታዮች ቤተሰቦቻችን ትውልዱ በውዥንብር ውስጥ እንዳይኖር በጥርጣሬ ውስጥ እንዳይኖር እግዚአብሔርን አምልኮ ለዘላለም በክብር እንዲኖር ለማድረግ እንግዲህ መርሃ ግብራችንን አሃዱ ብለን ጀምረናል። ሰብስክራይብ በማድረግ አበረታቱን፣ ለሌላው ደግሞ ሼር በማድረግ አድርሱልን። ይህን መርሃ ግብር መደገፍ ደግሞ ቤተክርስቲያኑንም መደገፍ ለምትፈልጉ ከስር በሚቀመጠው አካውንት ገቢ ማድረግ ማገዝ ትችላላችሁ። እንዲሁም በዓለም ዙሪያ ያሉ ምክር የሚፈልጉ መምህራችን ራሳቸውን ደብቀው ነው እንጂ ዶክተር ናቸው። ሌላም ደግሞ በልዩ ልዩ ሙያ ችሎታ ያላቸው አቅም ያላቸው መምህራኖች አሉ። የንስሐ ሕይወትን ለመኖር የንስሐ አባቶችን ለማግኘትም የምክር አገልግሎት ለማግኘትም ከስር በሚቀመጠው ስልክ በመደወል ቀጥታ አገልግሎት ማግኘት ትችላላችሁ። እንግዲህ ጅማሬ ታናሽ ቢሆንም ፍጻሜ እጅግ ይበዛል እንዳለው ጌታችን ኢየሱስ ክርስቶስ ጅማሬያችን በጥቂቱ ቢሆንም በብዙ ልናገለግላችሁ የመብረቁ ሚካኤል ሰባክያነ ወንጌል ወደ እናንተ መጥተናል። እግዚአብሔር በምሕረት ይምጣ፣ እግዚአብሔር በበረከት ይምጣ። እግዚአብሔር ኃይል፣ ብርታት፣ ጽን፣ ጉልበት ይሁናችሁ። በተለይ ደግሞ መብረቁ ሚካኤል ጸበል ቤት አለ። በአንድ ቀን መጥተው የሚፈወሱበት፣ በ7 ቀን ሱባኤ ጥያቄው መልስ የሚያገኝበት ማረፊያ ቦታ አለ። መታችሁ በመጠመቅ ከደዌ ሥጋ ንስሐ በመግባት ከደዌ ነፍስ እንድትድኑ የቤተክርስቲያናችን መልእክት ነው። እግዚአብሔር ለእኛ ሲል ዋጋ የከፈለው በስጋም በነፍስም እንድንጠቀም ነውና እግዚአብሔር ጸጋውን ያብዛላችሁ። መምህራኖቻችን ስለመጣችሁ ተገቢውን ማብራሪያ ስለሰጣችሁን ደግሞ ከልብ እናመሰግናለን። የአገልግሎት ዘመናችሁን ይባርክ። ዳግም እንገናኛለን። እስከዚያው ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ባላችሁበት በምትኖሩበት እግዚአብሔር ይጠብቃችሁ።